ይሄ ጉንፋን ሊገለኝ ነው እንዴ? ማነሽ ሞሚና? ተረኛውን አስገቢልኝ። ግባ 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 ግባ። በርሶ መጀን አባቴ በርሶ መጀን አባቴ በርሶ መጀን አባቴ በርሶ መጀንን ፍታ እንጂ ስምህ ነው እንዴ? በርሶ መጀንን ፍታ። አዎ ፍታ። እውነታቸውን እኮ ነው። በጣም አበዛው። በርሶ መጀንን ባላልኩ እስክል ድረስ ነው በርሶ መጀን ያልከው። ሞሚና አንቺ ደግሞ የምን ዣንጥላ ነው አሁን እዚች አንድ በአንድ የሆነች ቤት ውስጥ ለብቻሽ ፀሐይ እየዘነበብሽ ነው እንዴ? ምን አገባ? እኔ ፈለደ አይደለም ዣንጥላ ፓራሹት ይዤ ብቀመጥስ ለሳቸው ክብር ከሆነ ምን አገባ አንተ እንዴ? በጣም አሸበሸብሽ እንጂ አሽቃበጥሽ። በጣም ሳሽቋልጥ ነው። በቃ ተወኝ፣ ወደ ጉዳይ እንጂ። እኔም ፈልገህ ነው እንዴ መጣከው? ልበልጫቸው ነው እንዴ በኃይል? የጃፓን ጠንቋ ይመስላል። መጣ ልጅ አቶሚክ ዛሬ ምን ነገር ጣለ? አባቴ ቢያንስ የሰው ስም ይገምቱ እንጂ ባልጠፋ ግምት ምንድን ነው የአልበርትን ግምት የሚገምቱት? አዎ በእርግጥ የሰው ስም አይደለም ቢሆንም ግን አዋቂ ሲገምት አዎ ነው የሚባለው። እኔ የምልህ ነገ የሚዘንብ ይመስልሃል? ነገ ይዘንባል ብለህ ታስባለህ? እኔ ነኝ እንዴ ጠንቋዩ? ይዝነብ አይዝነብ በምን አውቃለሁ? ይዘንባል አይዘንብ ምናምን ብሎ ይጠይቀኛል? እኔ ጋር ሊመጡ ሲሉ ነው እንዴ ቀድሜዎት የመጣሁት? ጠንቋይ ሆኑት በዘመድ ነው እንዴ? ሞሚና ነገሪው ሞሚና ቁጣዬ ከባድ ነው። ነገሪው ትቀሰፋለህ። ዝም በል ይቀስፈዋል። አባታችን ተናገሩ። ነገርኩት እኮ አባ ነገርኩት። የነገርኩት ነው በጠራራ ፀሐይ ማለት ነው። የጥምቀት በዓልን እያከበርክ እያለ መኪና እንዲገጭ ማድረግ ይችላል። ኃይል አላቸው። በሰዓት ማዝነብ በሰዓት ደግሞ በባዮሎጂ መጽሐፍ ነው እንደሚደግሙት። አይገባኝም። ውጣልኝ። ዛሬም አልተቀበለም። ውጣልኝ። እኔን ለማገርጣት ነው እንደመጣው። አስወጪልኝ ሞሚና አስወጪልኝ። አልሆነ ሞሚና ነገሪው ሄድለታለሁ፣ አሳቅላለሁ። ውጣልኝ። እኔ የምልህ አባታችን በጥንቁልና ከግቢ ነው እንደ ጨረሱት? ከስም ጀምሮ የሚበሉት